ከሰሞኑ የጋዜጠኛ ሶፎንያስ ጉዳይ ሁላችሁም የምታውቁት ነው። ግን ደግሞ በስፋት የተሰራጨ አንድ ቪዲዮ አለ። በፍቅር አናግረሽ ሳይገባው ቀርጸሽ መልቀቅ ወንጀልም ነው። ከወንጀል በላይ ደግሞ ለህሊናሽ ጸጸት ነው። ሶፊ ያለበትን ሁኔታ እንዲህ ነው እንዲያ ነው ብለን አሁን ማብራራት አይጠበቅም። አጦስ ውስጥ ገባሽ ግማሽ ወዳጆቼ ልግባ ልጄ ቢሆን ወንድሜ ቢሆን ምን አረጋዋል? ነገ ልጅሽ ቢሆን እንዴት ታወጪዋለሽ? ወንድምሽ ቢሆን አባትሽ ቢሆን ታወጪዋለሽ? አታወጪው። መደበቂያ ነው የምትፈልጊው። እንደ ግማሹ ማን እንዳረኩሉ ሊነግረኝ ይፈልጋል። ፎቶ እያነሳችኝ እንደመሰለኝ ጠርጥሬያለሁ፣ ግን ትቀርጸኛለች ብዬ አላሰብኩም ማለት አሁን የምገኘው በኤካ አጠቃላይ ሆስፒታል በር ላይ ነው። እንግዲህ ከሰሞኑ የጋዜጠኛ ሶፎንያስ ጉዳይ ሁላችሁም የምታውቁት ነው። በዛሬው ዕለት ደግሞ ጠዋት ላይ የተለቀቀው ቪዲዮ ብዙዎችን ያሳዘነና ሶፊ በዚህ ሁኔታ ላይ ሆኖ የይቅርታም ሆነ ምንም አይነት ወደ ሶሻል ሚዲያ መምጣት እንደሌለበት ቢታወቅም ግን ደግሞ በስፋት የተሰራጨ አንድ ቪዲዮ አለ። ይሄንን በተመለከተ እንግዲህ ቦርናጌን የአእምሮ ህሙማን መርጃ ማዕከል ከተረከበው በኋላ እንዴት ወደ ሶሻል ሚዲያ በዚህ ደረጃ ሊወጣ ቻለ የሚለውንና በተለይ ደግሞ ለሶፊ ሕክምና ጤና መሆን ያለበትን ነገር ወይዘሮ ኪያ ስብሐት የቦርናጌን የአእምሮ ህሙማን መርጃ ማዕከል መስራች አስቸኳይ ማሳሰቢያ ማስተላለፍ ፈልጋለሁ ስላለች ነው እዚህ የተገኘሁት። እንግዲህ እንደምመለከተው ወይዘሮ ኪያም ደርሳለች። የተወሰኑ መልእክቶችን እናስተላልፋለን። የአእምሮ ጤና እንግዲህ በማንኛችን ላይ መቼ እንዴት ሊከሰት እንደሚችል አናውቀውም። ግን ደግሞ ወደ ጤና ለመመለስ የህክምና ባለሙያዎች የሚሉትን መልእክትና በተለይ ደግሞ ኃላፊነት ወስደው ይህንን ስራ የሚሰሩ ማዕከላት እንግዲህ ባይረበሹ መልካም ነው። በተለይ ደግሞ ለቤተሰብም ማሰብ ተገቢ ነው። ለማንኛውም እንግዲህ ምንድነው የተፈጠረው የሚለውን ነገር ከወይዘሮ ኪያ ጋር ቆይታ እናደርጋለን። ነሲ እንዴት ነሽ? ሰላም ነሽ? በሩጫ ሆነሻል? አዎ፣ እዚህ የተረሳ ውጤቶች አሉት። እሺ፣ ከዚህ ላወጣ መጥቼ ነው። ዛሬ የነበረው ወከባ አይነገርም። በቃ ሰው አላስቀመጠም እኮ እንዴ! የት ነው? ምን ሆኖ ነው? በቃ ሰው ሁሉ ምን እኔ እሺ አይሆንም ይላኩልኝ። ለኔ ሌላ ስራ እኮ ነው ይሆን፣ ሌላ ስራ በእውነት እዚህ ስራ ላይ ሌላ ስራ በቃ አላቅም በቃ ዘጋው መጨረሻ። ለዚህ ነው እንዴ መሲ ምንድነው እየተካሄደ ያለው ነገር ምንድነው? ሮብለት የመጣበት ሁኔታ አይተሻል። ትናንት እኮ ነግሬሻለሁ፣ ከላይ ያገር ልብስ ለብሶ አምሮበት እኔን ሁሉ ሽቶ ሲነሰንስ እና በሱ ልብስ ነው። ስለዚህ እኛ ጋር ነው